ብታፈቅራትም የማትወድህን ሴት አታግባ። አንድ ወጣት አንዲት ቆንጆ ልጅ ይወድና ፍቅሩን ለመግለጽ በጣም ይፈራል። ጓደኞቹ እንዲነግራት ቢያበረታቱትም ደፍሮ መናገር አልቻለም። በቃ እሷን እያሰበ በትምህርቱ እየደከመ ሳቅ ጨዋታ እያስጠላው ሰውነቱ እየቀነሰ ጭንቀታም መሆኑ እጅግ ያሳሰባቸው ጓደኞቹ በስንት መከራ አግባብተው እንዲያናግራት ያደርጉታል። እናም አንድ ቀን በጣም እንደሚወዳት ይነግራታል። እሷም ቀብራራ ነገር ነበረችና እንዲህ አለችው፣ ውይ በጣም ይቅርታ፣ እንኳን የፍቅር ጥያቄን ልቀበልህ ይቅርና በዓለም ላይ ማንን ትጠያለሽ ብባል አንተን ነው የምለው እና ይህን ጥያቄ ደግመህ እንዳታነሳብኝ በማለት መለሰችለት። ልጁም ምንም እንዳልተፈጠረ ተረጋግቶና ፈገግ ብሎ ወደ ጓደኞቹ ይመለሳል። ጓደኞቹም ፈገግታውን ሲያዩ ልጅቷ የፍቅር ጥያቄውን እንደተቀበለችው አምነው በደስታ ተቀበሉት። አንደኛው ጓደኛው እሺ አለችህ አይደል? በጣም ደስ ይላል ሲለው ወጣቱ ልጅ አረ በፍጹም እንዲያውም በዓለም ላይ እንደኔ የምትጠላው ሰው እንደሌለ ነው የነገረችኝ አላቸው። ጓደኞቹም ግራ ተጋብተው ታዲያ እንዴት አላዘንክም? እንዴት አልተከፋህም? አሉት። እሱም ረጋ ብሎ እንዲህ ሲል መለሰላቸው፣ ለምን እከፋለሁ? ለምን እሳዝናለሁ? እኔ እኮ ያጣሁት በዓለም ላይ ከምንም በላይ የምትጠላኝን ልጅ ነው። እሷ ግን ያጣችው በዓለም ላይ ከምንም በላይ የሚወዳትን ሰው ነው። ስለዚህ እኔ ሳልሆን ማዘንም መከፋትም ያለባት እሷ ናት በማለት መለሰላቸው። ይህ ታሪክ የሁላችንም ነው። አንድ የምንወደው ሰው ጥላቻውን ሲያሳየን ወይም ሲርቀን እንከፋለን፣ እናዝናለን፣ እናለቅሳለን። ነገር ግን ይህን ማድረግ ያለበት ያ ትቶን የሄደ ሰው እንጂ እኛ አልነበርንም። ዳጊ ነበርኩ። ከተመቻችሁ ሼርና ሪፖስት አድርጉ። አመሰግናለሁ።